ተስፋ ያደርገው በራሴ ዕቃ ምን አገባሽ ፈለግሽው እንዴ? ኧረ ወይ የማይናገር ሰው አይናገራችሁ፣ ፈጣሪው ናችሁ። ማንዳየው እቃው እንትኑን አልጠራውም አለ። አሁንም የትስ በከተው የትስ ባስገባው ተመኝተሽው ነው ብሎ ቁጭ አላለም። እርስማ እኔ ከእንግዲህ ከተስፈሽ ጋር ልጣለሁ። ይችላል ተስፋ የታረቂው እረ በፈጣሪ ይልሳል ነው የሚባለው። እኔ ሲልስ አይቼው አላውቅም፣ ክፉ ሲያወራ ሰምቼው አላውቅም። እግዚአብሔር በሚያውቀው እኛ ኤኒ ታይም ሌባ ነህ ብለን ስንል ኤኒ ቤት ብንጠራው ይመጣል። ሀቢባ በመውለድ አትፈልግም። ባይዘው ይለ ትንሽ ቢራዘምላት ደስ ይላታል። የወሊድ ማራዘሚያ መርፌ ቢኖር ትወጋታለች። ምክንያቱም እርጉዝ ነኝ እያለች መነገዱን ትፈልጋለች። እርጉዝ እኔ ነፍሰ ጡር ነኝ እርግጠኛ ነኝ ቢኖር ማራዘሚያ የወሊድ ማራዘሚያ 9 ወሩ ወደ 18 ወር ቢቀየርላት ደስ ነው የሚላት። ምክንያቱም በምን ትነግዳለች? ሰው እንዴት ወካ ያረግ? ሰው እርጉዝ ሆኖ በሰለጠነ ሀገር ሰልጠኛለሁ ስልጡን የሰለጠነ ሀገር ላይ እንኳ ደና ቆንጆ ክላሲካል ሙዚቃው ላይ እንድትሰማ ነው እኮ የሚደረገው። አድርግ ይላል። ወካ አርግ፣ ቆንጆ ነው ቆንጆ። ቁጭ ብላ ስለ ጠንቋይ ኬስ ታወራላለች። ቁጭ ብላ ባሌ ሚስቴን ገሎ ከገደለ በኋላ ቀብሮ የሚል ብላ አብራታ ለልጇ እንደዚህ አይነት ሆረር ነው ስታሰማ የምትውለው። እቺ ሆረር ልጁ የሰማውን ነገር ነው የሚኖራት። ባይዘው ልጆች ሙዚቃ ይሰማሉ። እስከ ዛሬ ካረገዘ ጀምሮ የሰሙትን ታሪክ ልጁ ያንን ነው ሲወጣ የሚተገብራት። ዛሴ ሁሉንም ይተገብራል። ከዛ በኋላ አንድ ቀን እንኳን ለአንድ ሰዓት ወክ እንኳን አርጋ አታውቅም ካረገዘ ጀምሮ። ከዛም ደግሞ ወይ ልጁ የሆነ ነገር ይገጥመዋል። ልጄ ሲወለድ አይኑ ላይ ትንሽ ጉድፍ አለበት፣ እግሩ ትንሽ ጫማ ያጥረዋል ትላለች። ከዛ እናት አይዞሽ እንኪ አንበሳ። የልጅ ጤንነት ከአንበሳ በላይ ነው፣ በታች ነው ለሷ። ገብቷችኋል? ሰው ወካ አረግም። እኔ ማጸና ውስጥ ራሱ ያለ አይመስለኝም። ልጁ ሆዶ ላይ የተለጠፈ ነው የሚመስለኝ። ቆዳዋ ላይ ኖ ፑሽ ለሊት ድረስ ቁጭ ብላ ትጫወታለች። ከዛ በኋላ ጠዋት እንደዚህ እንቅልፏን እያደረገች ቁርስ እየበላች ትገባለች። እዛው ጋር አለች። 80 አንበሳ ነው ምናምን ብላ ለተስፌ ስትመልስለት ሰምቻለሁ። 80 አንበሳ ላይቭ ላይ አገኘው አለች። በሁለተኛው ቀንም ደግሞ ከሚኪ ጋር እንዳይቀጣኝ ውዶቼ ምናምን ስትጫወት እኔ አሁን የሆነ ሰው መጥቶ ዛሬ ጊፍት ከሰጠኝ ሼም ይዘኛል። እናቴ ተምት እሱኑ እንደገና አምጣ